ባለመኮንን በውስጡ ሰም፣ ጨው፣ ባሩድ፣ ሙጫ፣ የዶሮ ማር፣ እርሳስ፣ ብረት፣ ቅንጭብ፣ ቁልቋል ጨምራችሁ ታላቅ የብረት ጋን አምጡልኝ ብሎ ጭፍሮቹን አዘዘ። ጭፍሮቹም እንዳዘዛቸው ካደረጉ በኋላ ያዘዝከንን ሁሉ ፈጸምን። እሳቱ ነዶ ፈልቷል። ድምፁም እነሆ እንደ ነጎድጓድ ይጮኻል። ወላፈኑም እንደ ፀሐይ ነጸብራቅ በሩቁ ይጋፋል። የፍላቱም ኃይል በ14 ክንድ ያህል ከፍታ ወደ ላይ ይዘላል። እንግዲህ በውስጡ የሚጣሉት ሰዎችን ላክልን አሉት። በዚህ ጊዜ ሕፃኑ ቅዱስ ቂርቆስና እናቱ ኢየሉጣ በጌታችን ኢየሱስ ክርስቶስ ስም ስለሚያምኑ አስረዋቸው ነበርና ከፍላቱ ሊጨምሯቸው ከእስር ቤት አወጧቸው። በዚያ ፍላቱ ወደ ላይ በሚዘል ብረት ጋን ውስጥም ለመጨመር ወሰዷቸው። የእነዚህን ቅዱሳን ሕፃኑ ቅዱስ ቂርቆስና እናቱ ኢየሉጣን አሟሟት ሊያዩ ዘንድ ብዙ የሚሆኑ 1400 የሚቆጠሩ ሰዎችን ያህል እንዲሰበሰቡ አዘዘ። ቅድስት ኢየሉጣም የፍላቱን ጩኸት ባየች ጊዜ ከተዘጋጀላት ክብር ትሸሽ ዘንድ አሰበች። ልጇ ቅዱስ ቂርቆስ ግን እናቴ ሆይ ከዚህ የብረት ጋን ግርማ የተነሳ አትፍሪ፣ ድንጋጼም አይደርብሽ። እግዚአብሔር አናንያንና አዛርያን ሚሳኤልንም ከእቶን እሳት እንዳወጣቸው ሁሉ እኛንም ከዚህ ከእሳት የብረት ጋን ሊያወጣን እንደሚቻለው አትጠራጠሪ። እናቴ ሆይ ከዚህ ከሚያልፈው ዓለም ጭንቀትና መከራ ለመዳን በማያልፈው በዘላለም እሳት ለመቃጠል ትመርጫለሽን? ይህስ አይሆንም፣ ይቅርብሽ። እነሆ እግዚአብሔር በመካከላችን አለ፣ ይረዳናል። እናቴ ሆይ ቅድስት ሶስናን ከመምህራን አይሁድ እጅ ያዳናት እኛን ከዚህ እሳት ጋን ያድነናል። ነቢዩ ዳንኤልን ከአፈ አናብስት ያዳነ እርሱ እኛንም ከዚህ የጋን ፍላት ያወጣናል። ይልቁንም እግዚአብሔር በዚህ የብረት ጋን ውስጥ ገድላችንን ልንፈጽም ፈቅዶ ከሆነ ጻድቅ ኢዮብ ንብረቱንና ገንዘቡን ልጆቹንና ሚስቱን አካሉን ባሳጣው ጊዜ እግዚአብሔርን አመሰግነዋለሁ፣ እግዚአብሔር ሰጠ፣ እግዚአብሔር ነሣ፣ እግዚአብሔር እንደወደደ አደረገ፣ ለዘላለም የእግዚአብሔር ስም የተመሰገነ ይሁን ከማለት በስተቀር ምንም የተናገረው ነገር እንደሌለ ሁሉ እኛም የእርሱ ጻድቅ ኢዮብ አርአያ በመከተል ይህንን ጽና መከራ እንታገስ ዘንድ ይገባናል አላት። ነገር ግን እናቱን በዚህ ምክር ሊያጽናና ስለደከመ ቅዱስ ቂርቆስ ዓይኑን ወደ ሰማይ አቅንቶ አቤቱ አምላኬ እግዚአብሔር ሆይ ይችን ወዳጅህን ከርስት የምትለያት ከሆነ እኔን ከባለሟልነት መጽሐፍ ፋቀኝ። አቤቱ አዝመራውን አቃጥለ ፍሬውን ልትባርክ ትወዳለህን? ይህን እንዳታደርግ ግን ቸርነትህ ትከለክልሃለች። አቤቱ እንጨቱን ቆርጣቸው አንድዱት፣ ቅጠሉን ግን ጠብቁት ብለህ ታዝ ዘንድ ላንተ አይገባም። ይህን ያየ ሁሉ ማዳን የሚችል አምላክ ቢኖራቸውስ ከእሳት ባልሸሹም ነበር ብሎ እንዳይጠራጠር እንጨቱንም ቅጠሉንም በአንድ ጠብቁት ብለህ ታዛለህ እንጂ። ዲያብሎስም ከባለሥልጣኑ ይልቅ እኔ በረታሁ፣ ቅዱሳንንም ድል ነሣዋቸው፣ ከመንጋውም አንድ በግ ቀማሁ ብሎ እንዳይመካ አቤቱ ለእናቴ ጽኑ የሆነ ኃይለ መንፈስን ስጣት ብሎ በጸለየ ጊዜ ዲያብሎስ ከቅድስት ኢየሉጣ አጠገብ ብን ብሎ ጠፋ። ከዚህ በኋላ የቅዱስ ቂርቆስ እናቱ ቅድስት ኢየሉጣ በሰማያዊ መንግሥት አባት የሆንከኝ ልጄ ሆይ ጌታ ኃይልን ሰጥቶኛልና የሚጠብቀንን ገድላችንን ፈጽመን ድል እናድርግ። እነሆ በብረት ጋን ውስጥ የሚነደውን እሳት በማይበት ጊዜ በለምለም መስክ ላይ የሚወርድ ጠል ሆኖ አይቼዋለሁና አለችው። እኒህም ቅዱሳን ይህንን በሚነጋገሩበት ጊዜ በውስጡ አንገትን የሚቆለምን ልብን የሚያቀልጥ ሆድን የሚሰነጥቅ ስርን የሚበጣጥስ መሳሪያ ካለበት የብረት ጋን ውስጥ ጨመሯቸው። ከዚህም በኋላ ሊቀ መላእክት ቅዱስ ገብርኤል ከሰማይ ወርዶ የብረቱን ጋን እሳት አጠፋ። ከቅዱሳኑም አንዳቸውንስ እንኳን ሳያቃጥላቸው መፍላቱም ጸጥ አለ። ዳግመኛም ለእስክንድሮስ 14 የሾሉና የጋሉ የብረት ችንካሮችን አምጥተው 7ቱን በእናቱ ቅድስት ኢየሉጣ አካል 7ቱን በልጇ ቅዱስ ቂርቆስ አካል ማለት 2ቱን በጆሮቹ 2ቱን በዓይኖቹ 2ቱን በአፍንጫዎቹ አንዱን በልቡ ይቸነክሯቸው ዘንድ ጭፍሮቹን አዘዘ። ዳግመኛም ለእስክንድሮስ የሕፃኑን የራስ ቆዳ ገፈው እሳት ውስጥ ይጨምሩት ዘንድ አዘዘ። አሁንም ሊቀ መላእክት ቅዱስ ገብርኤል መጥቶ ይህን መከራ ከእርሱ አራቀለት። እንደገናም በመቃን ውስጥ ጨምረው በገመድ ይጎትቱት ዘንድ አዘዘ። በዚህም ጊዜ መልአኩ አዳነው። ሕዝቡም ይህን ሁሉ ተአምር ባዩ ጊዜ እግዚአብሔርን አመሰገኑት። ሊቀ መላእክት ቅዱስ ገብርኤልንም አከበሩት። የሊቀ መላእክት ቅዱስ ገብርኤል የምልጃ ረድኤቱ እኛን ከጥፋት ከክፉ በሽታም ይጠብቀን ለዘላለሙ አሜን። ሕዝብ የቤተ ክርስቲያን ሕንፃ ለማነጽ በጀመሩ ጊዜ በቤተ ክርስቲያኒቱ ዙሪያ ምሰሶችን አቆሙ። በዚህም ጊዜም
የበጎ ሥራ ጠላት ሰይጣን የ100 ዓመት ዕድሜ ያለው ሽማግሌ መነኩሴ ተመስሎ መጣ። ወደ ሠራተኞቹና አናጺዎቹ ቀርቦ የዚህ የቤተ ክርስቲያን ሕንፃ ሥራ አለቃ ማን ነው ብሎ ጠየቃቸው። እነርሱም አውር ነው አሉት። እርሱም ተነስቶ ወደ አውር ሲሄድ በመንገድ አገኘው። አብረው በሚሄዱበትም ጊዜ ሽማግሌነቱንና ደካማነቱን ለማሳወቅ ሰይጣኑ አውቆ ተደናቅፎ ወደቀ። ወደ አውር በቀረበ ጊዜ ልጄ ሆይ እርጅናዬን የወጣትነት ዘመኔንም ማለፉን ትመለከታለህ። ዐይኖቼ ፈዘዋል፣ ጉልበቴም ደክሟል። ነገር ግን ከኒህ የቤተ ክርስቲያኑ ሠራተኞች ጋር እንድረዳ ቅጠረኝ አለው። አውርም ስለ እርሱ እጅግ አዝኖ አንተ አርፈ ተቀመጥ፣ የምትሻውን ሁሉ እያቀረብኩልህ እኔ እረዳሃለሁ፣ ከምትሻው ምንም አላሳጣህም አለው። ይህ በሽማግሌ መነኩሴ የተመሰለው ሰይጣን ግን ልጄ አውር ሆይ በከንቱ ሥራ ፈት ሆኜ መቀመጥ አይገባኝም፣ እግዚአብሔር እንዳይፈርድብኝ እየሠራው እበላለሁ እንጂ። እነሆ አሁን አንተ መድከሜንና ማርጀቴን ብትመለከትም ለእግዚአብሔር ከመገዛትና አንዲት ቀንስ እንኳን ግብረ ዕድ መሥራትን አላቋርጥም። ደክሜ እየሠራው በማገኘው ለድሆችና ለጦም አዳሪዎች እየመጸወትኩ ከእርሱ የተረፈውን እመገባለሁ። መነኩሴ ለራሱ ልዩ ምቾትን ይሻ ዘንድ አይገባውምና አለው። ይህንን መልካም የመሰለ ውስጡ ግን ተንኰልን የተመላ ያነጋገሩን ቀልጣፋነት የሰሙ ሁሉ በጣም አደነቁ። በሽማግሌ መነኩሴ ተመስሎ የመጣ ይህ ሰይጣንም አውርን እጅግ ለመነው። አውርም ልመናውን አይቶ ለሕንፃ ቤተ ክርስቲያኑ ሥራ ውሃ እየቀዳ በውሃ ማጠራቀሚያው ገንዳ ላይ እንዲመላ አዘዘው። ሰይጣኑ በማድጋ ውሃ ቀድቶ ተሸክሞ በሚሄድበት ጊዜ ከቤተ ክርስቲያኑ በር አጠገብ ሲደርስ ሥራውን ከመሬት ላይ በመጣል ሰብሮ ውሃውን ያፈሰው ጀመር። በባሕሩ ላይ ማድጋውን የሰበርኩት እንደሆነ አህዮቹ ምን ሳይሸከሙ የሚሄዱ ሊሆን ነው። ነገር ግን ምንጩ ከገዳሙ የራቀ ከመሆኑ በላይ ውሃው ትንሽ ነው። እነዚህን እንስሳት ውሃ በማሸከም ኃይላቸውን አደክማለሁ፣ ወዲያና ወዲህ እንዲሯሯጡም አደርጋቸዋለሁ። የውሃውን ምንጭ ይደርቃል፣ የሕንፃ ቤተ ክርስቲያኑ ሥራም እንዲቋረጥ አደርጋለሁ። እንግዲህ ውሃ ካልተገኘ በምን ይሠራል የሚል ሐሳብ ነበር። እንዳሰበውም አደረገ። ግንበኞቹና ሠራተኞቹም እጅግ አጉረመረሙበት። ውሃ ከመቅዳትም ለግንበኞች ድንጋይ እንዲያቀብል አዘዙት። እርሱ ግን ድንጋዩን በሚያቀብልበት ጊዜ በሠራተኞቹ ላይ ድንጋይ ይጥልባቸው ነበር። ይልቁንም 2 ጎበዛዝት ሊያንቀሳቅሱት የማይችሉትን ታላቅ እጅግ ከባድ ድንጋይን አንስቶ ሕንፃ ቤተ ክርስቲያኑን ከሚያንጹ አናጺዎች በአንዱ ራስ ላይ ጥሎ ገደለው። ዳግመኛ ያ ድንጋይ ሰውን ከገደለ በኋላ እየተገለባበጠ ወደ ታች ሲወርድ 2 ሌሎች ሰዎችን አቆሰለ። ይህ ሽማግሌ መስሎ የተገለጠ ሰይጣን የሰውየውን መሞት በተረዳ ጊዜ በዚህ ቦታ በመቀማት ነፍስ በመግደል ብዙ የግፍ ሥራ ይፈጽማል። በእውነቱ ይህ ከሚሆን የቤተ ክርስቲያኑን ሥራ ብታቆም በተሻለ ነበር። ከቶ የእግዚአብሔር ፍጥረት ከሚጠፋ የቤተ ክርስቲያኑ ሕንፃ ሥራ ቢቋረጥ አይሻለምን? በማለት በታላቅ ቃል አሰምቶ ተናገረ። እንዲህም እያለ ሲጮህ የንጉሡ እንደራሴ ሹም ብዙ ሰራዊት አስከትሎ መጣ። ሽማግሌ ተመስሎ የመጣ ይህ ሰይጣንም ወደ ሹሙ ሄዶ እጅ በመንሳት ጌታዬ፣ ከንጉሡ በታች ገዥ አንተ ነህና በዚህ አካባቢ የተፈጸመውን በደልና የነፍስ ግድያ ወንጀል ትመረምር ዘንድ እለምንሃለሁ። ግንበኞችና አናጢዎች አንድ ወገን ሆነው ተባብረው በአንድ ደካማ ሰው ላይ ተነሱበት። እነሆ በታላቅ ድንጋይ ወግረው ገለውታል፣ በድኑም በዚያ ወድቀዋል በማለት ተናገረ። አሁንም እግዚአብሔር በምድር ላይ መሪዎችንና አስተዳዳሪዎችን የሰየመው ድሆችን ከቀማኞችና ከነፍሰ ገዳዮች እንዲጠብቋቸው ነው። ጌታዬ ሆይ ከእንግዲህ እነዚህ ሰዎች ይህን ሕንፃ ቤተ ክርስቲያን እንዲሠሩ የምትፈቅድላቸው ከሆነ እንጃ ገና ብዙ ሰዎች ያልቃሉ ብዬ ገምታለሁ አለው። በዚህም ጊዜ ሽሙ በሰይጣን መሪነት የሞተውን ሰው በድን ለማየት ሄደ። አውረንም አስሮ ወደ ንጉሡ ይወስደው ዘንድ ያዘው። ነገር ግን የደብሮ ማኅበር አለቆች አውር ከእነሱ ጋር ጥቂት ይሰነብት ዘንድ ሹሙን አጥብቀው ለመኑ። አውር ግን እጅግ አብዝቶ ይተክዝ፣ ከዚህ ክፉ መከራ የሚያድነው ዘንድ ወደ እግዚአብሔር ይጸልይ ነበር። አውርም በዚህ ጭንቅ ሳለ ሊቀ መላእክት ቅዱስ ገብርኤል ተገልጾ እግዚአብሔር የመረጠ አውር ሆይ ደስ ይበልህ፣ በዚህ ነገርም አዝነህ ሰውነትን አትጉዳ፣ ይልቅስ ፈጥነህ ያንን ሽማግሌ ያዘው፣ ማን እንደሆነ ታውቀዋለህ ብሎ ወዲያውኑ ሊቀ መላእክት ቅዱስ ገብርኤል በአረጋዊ መነኩሴ ተመስሎ የሚቅበዘበዘውን ያንን ሰይጣን ይዞ በአንጻረ ቤተ መቅደስ ሰፍሮ በግርፋት እንዲቀጣው ለአውር ሰጠው። ሰይጣኑም በቀድሞ ዘመን ለመፈታትን ነበር። አሁንም 3ቱን ሰዎች የገደልኳቸው እኔ ነኝ። ነገር ግን አሁን አውር ከእስራት የፈታኝ ዘንድ አማልደኝ በማለት በታላቅ ቃል እየጮኸ ሹሙን ተማጸነው። አውርም ሰይጣኑ በታላቅ አሳር አዋርዶ ፈቶ ሰደደው። እነዚያን ሙታንም በሊቀ መልአክ ቅዱስ ገብርኤል አማላጅነት የእግዚአብሔር ቸርነት
ከሞት አስነሳቸው። ያም ሹም የቅዱስ ገብርኤል ቤተ ክርስቲያን ሥራ እስኪፈጸም ድረስ በኔቅሎን ገዳም እንዲቀመጥ ለአውር ፈቀደለት። በዚሁ ወርሃ ሰኔ 26ኛው ቀንም ሕንፃ ቤተ ክርስቲያኑን በልዩ የጌጥ ሽልማት አስጌጠ። አውርም እጅግ ተደሰተ፣ እግዚአብሔርንም አመሰገነው። በዚህችም ሌሊት ይህ የከበረ አውር ተኝቶ ሳለ በመኝታው ላይ ታላቅ ብርሃን በራ። ያን ጊዜም ሊቀ መላእክት ቅዱስ ገብርኤል በፍጹም ፈገግታ ተገልጾ እግዚአብሔር የመረጠ አውር ሆይ ሰላም ላንተ ይሁን። በድካምህና በበጎ የእጅ ሥራ የተገኘው ሕንፃ ቤተ ክርስቲያንን ደስ እንዳሰኘኝ እነግርሃለሁ። ስለዚህም የሰው ልጅ ያልተጠበበበትን የክብር ቤት በሰማይ አዘጋጅልህ ዘንድ እግዚአብሔርን ለምኜዋለሁ። ይህም ለአንተ ደስ የሚያሰኝ መልካም የምሥራች ይሁንልህ። ዳግመኛም ስማ ልንገርህ፣ ይህ ገዳም እጅግ መልካም ነው። ወደ እርሱ የሚመጡ ሁሉ የሚሽቱን ያገኛሉ። ድሃ ቢሆንም ባለጠጋም ቢሆን ማናቸውም ሰው አፍሮ አይመለስም። ይህ ይሆን ዘንድ ፍቃዴ ነውና። ዳግመኛም አውር ሆይ ፍቅር ባለበት ቦታ ሁሉ የእግዚአብሔር በረከት አድርቅም ብዬ እነግርሃለሁ። በጽኑ ደዌ የተያዘ በፍቅር ወደዚህ ገዳም ቢመጣ በጌታዬ ባለሙ ሁሉ መድኃኒት ኢየሱስ ክርስቶስ ኃይል ፈውስ ሳያገኝ ከቶ አይመለስም ብሎ ነገረው። ዜናዊ ብስራት በቅድስት አማላጅነቱ ለፍጥረት ሁሉ መጽናናትን የሚያድል የሊቀ መልአክ ቅዱስ ገብርኤል አማላጅነቱ ከሕዝበ ክርስቲያን ጋር ጸንቶ ይኑር። ጌታዬና አምላኬ ፈጣሪ ኩሉ ዓለም መድኃኔ ዓለም ሆይ ስለ ወዳጅ ስለ ሊቀ መልአክ ቅዱስ ገብርኤል ብለህ እንደ ሥራዬ ሳይሆን እንደ ቸርነት ብዛት እኔ ኃጢአተኛና በደለኛ ልጅህን ማረኝ። አሜን። ስብሐት ለእግዚአብሔር።